አደጋው ከተከሰተ ጊዜ ጀምሮ መላ ኢትዮጵያውያን ከክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ጀምሮ ውጪ ሀገር በስራ ጉዳይ እጅግ በጣም በውጥረት ውስጥ ነው ወገኖችን ቤተሰቦችን ምን በላቸው ብለው እዛ ሆነው አልቅሰው የሐዘን መግለጫ አስተላልፈው ወደ ሀገራቸው ኢትዮጵያ እንደተመለሱ ወደ ቤት ሳይገቡ በቀጥታ ከኤርፖርት ከአዲስ አበባ እስከ ማዘን ዶይሳ ትላንት መጥተው አልቅሰው አንብተው ሐዘናቸውን ከህዝብ ጎን መቆማቸውን አጽናንተው ተመልሰዋል። እሳቸው ብቻ ሳይሆኑ ከእሳቸው ጋር ሌሎች የመንግስት ስራ ኃላፊዎችም ሁሉ መጥተው አጽናንተው ተመልሰዋል። መላ ኢትዮጵያውያን ከአራቱ አቅጣጫ በጋሞ ዞን የተፈጠረው አደጋ የሁላችንም አደጋ ነው፣ ሁላችንም ሞተናል ብለው ሐዘናቸውን ገልጸዋል፣ ጠይቀዋል፣ ከኛ ጎን ሆነዋል። ኢትዮጵያውያን ብቻ ሳይሆኑ መላው ዓለም መረጃውን የሰሙት እኛን የሚያውቁን ለዚህ ህዝብ አይገባም ብለው የሐዘን መልእክታቸውን አስተላልፈዋል። ማዘን ብቻ ሳይሆን ማጽናናት ብቻ ሳይሆን በተጎዱ ወገኖች ለሚደረገው ድጋፍ መልሶ ለማቋቋም በተያዘው እቅድ እኛ ከጎናችን እንድትሰለፉ የሚል ጥሪ ባናስተላልፍም ቀድሞ ከኛ ጎን ተሰልፈው በገንዘብ በቁሳቁስ የደገፉን መላው የወገኖቻችን ደጋፊዎች በክልሉ መንግስትም እንዲሁም በተጎዱ በሞቱ ዛሬ በምናጽናናቸው ቤተሰቦችም ታላቅ ምስጋናና አድናቆት አቀርብላቸዋለሁ። አደጋው ከተከሰተ ጊዜ ጀምሮ ላጽናናችሁ፣ በአካል መጣችሁ ለጎበኛችሁ፣ በአካል መምጣት ያልቻላችሁ ግን ደግሞ በገንዘብም በቁስ የደገፋችሁ ድጋፋችሁ በቀጥታ ሳይባክን ለተጎዱ ወገኖች እንዲደርስና ለመልሶ ማቋቋም እንደምናውል በቀጣይም ደግሞ እነኚህ ወገኖች ብቻ ሳይሆኑ ሌሎችም ተጋላጭ የሆኑትን በዘለቄታ ለማቋቋም ሁሌ በየጊዜው በየዓመቱ ዝናብ በዘነበ ቁጥር የሐዘን መርዶ ከምናሰማ በርካታ የልማት ውጤቶች የልማት ስኬቶችን የምናስመርቅበት ምድሪቱ ከተንከባከብናት ብዙ ፍራፍሬ ብትሰጥ ብዙ ምርት የምትሰጥ ምርታማ አድርገን ለመካስ የሚያስችል ስራ ለመስራት ትናንት ከክቡር ጠቅላይ ሚኒስትር ጋር በደንብ ተነጋግረናል። ቃልም ገብተዋል። በጋራ የምንሰራ ነው። የመልሶ ማቋቋሙ ስራ በደንብ ተደራጅተን የምንሰራው ስራ ስለሆነ በዞኑ ደረጃ ይህንን ስራ ለመስራት በክልልም ኮሚቴ ተቋቁሞ የጀመርነው ስለሆነ በሀገር ውስጥም ከውጭ ሀገር ያላችሁ በገንዘብ መደገፍ የምትችሉት በተከፈተው የባንክ አካውንት ገንዘብ በማስገባት በሐሳብም በቁስም መደገፍ የምትችሉት ተደጋግፈን በቀጥታ እነኝን ወገኖችን ዛሬ ላይ የሚያለቅሱትን እንባቸውን አብሰን ተስፋቸው ከየጨለመ ተስፋቸው አለምልመን ከሰው እኩያ ሆነው እንዲንቀሳቀሱ አድርገን
ስንንቀሳቀስ ነው ሰው መሆናችን የሚታወቀው። ለእነኚህ ወገኖች አለኝታችንን እናሳይ፣ ከጎናቸው ቆመን ወገን አለን አይዟችሁ ብለን እናበረታታ። ሌሎችም ለስጋት ተጋላጭ የሆኑትን ከአደጋ ለመከላከል የሚያስችል ስራ የክልሉ መንግስት አቅዶ በዚህ ዞን ብቻ ሳይሆን በክልላችን በጎፋ፣ በወላይታ፣ በጌዴኦ፣ በአሪ፣ በደጋማ አካባቢዎች ለናዳና ለመሬት መንሸራተት ተጋላጭ የሆኑባቸው ቦታዎችን በሙሉ በተቀናጀ መንገድ ህዝባችን ለመታደግ አቅደን የምንሰራ ስለሆነ ከጎናችን ሆናችሁ እንድትደግፉ ጥሪዬን አስተላልፋለሁ።